ህይወትህን ለግማሽ ሚሊየን ብር ብለህ አደጋ ላይ ጥላለህ? በሚገባ። በጣም አሪፍ፣ መልካም እድል ይሁንልህ። ይህ ሰውዬ በእሳት በተቀጣጠለ ህንፃ ውስጥ ነው። እያየ በሩ ላይ እየተቀጣጠለ ነው። ይህ እስካሁን ከቀረጽናቸው ነገሮች ሁሉ እጅግ በጣም አስደናቂ ነገር ነው። ከኋላው ደግሞ 500,000 ዶላር አለ። ይህንንም ገንዘብ 7 የእሳት ውጥኖችን ካጠናቀቀ ሊያሸንፍ ይችላል። ከእነዚህ ውስጥም ከመድፍ ወደ እሳት መተኮስ፣ በእሳት ቀለበቶች መስለል፣ ከባድ የእሳት ፍንዳቶችን በመቋቋም እና ሌሎቹንም ያጠቃልላል። ውጣ አንቺ፣ ከዛ ቶሎ በል። በእርግጥ ሰውየው እዚህ ነገር ላይ ፕሮፌሽናል ይመስላል፣ ግን በዚህ ቪዲዮ ውስጥ እሱን ከፍተኛ ደረጃ ውስጥ እናደርሰዋለን። ከ10 ከረጢት 2ቱን ማምጣት ችሏል። ኧረ እግሩ እየተቃጠለ ነው። የእሳት ማጥፊያውን በፍጥነት አምጡ፣ ቤቱ ሊፈርስ ነው። ምን ይሄ ብቻ ነው? ገንዘቡ በእሳት እየተቃጠለ ነው። ኦ አደረገው። የእሳት ማጥፊያውን እግሩ ላይ ከ500,000 ዶላር 250,000ን ማሳካት ችላል። ወደ ቀጣዩ የሞት ፍልሚያ እንሂድ። የአይን ጭንብልህን አውልቅ ኤሪክ። ወደ ሁለተኛው የሞት መጥመድ እንኳን በደህና መጣ። ምንድነው ደግሞ ይሄ ሰውየው? ከፍታ ቦታ ላይ ነን። ወደ ታች መመልከት ፈልጋለህ? ሰዎች እሳቱን አቀጣጥሉት። ኦ ሰውየው ምንድነው ደግሞ ይሄ? ምድረ ጂሚ ከእሳቱ ጋር ያለው ችግር። ይህ የሞት ወጥመድ በጣም ቀላል ነው። ፊት ለፊት የተንጠለጠሉ 3 የገንዘብ ባጎች አሉ። እያንዳንዱ ሻንጣ የተለያየ ገንዘብ ይዟል። እናም ደግሞ ካቆምክበት ቦታ የተለያየ ርቀት አላቸው። ይህም ደግሞ ከፍተኛው ገንዘብ ላይ ከፍተኛ ርቀት ይኖረዋል። እናም ዘለህ ከ3ቱ አንዱ ላይ መንጠልጠል ይኖርብሃል። እዚህኛው ላይ ከዘለልክ ደግሞ አዲሱ ተጨማሪ ገንዘብ ይሆናል። ምን ያህል ርቀት እንዳለው ተመልከት። አዎ በጣም ርቀት አለው። አታስብ፣ ከሳትኩም ያው ሙቅ ውሃ ነው የሚቀበል። ታዲያ የትኛው ላይ ለመዝለል አስብክ? ቀላሉን ትመርጣለህ? ይሄ በጣም ቀላሉ ነው። እሺ ገፍተን እንቆርጠዋለን። እሺ የ250,000 ነው ወይስ የ300,000 ነው የምትፈልገው? ደግሞ 10 ጫማ ያህል ርቀት አለው። ችግር የለውም፣ ሪስኩን ወስዳለሁ። 300,000 ዶላሩ ብቻ ቀርቶናል አሁን። እሺ አሁን እናድርገው። በጣም ሪስክ ያለውን ነው የመረጥከው። ካሸነፍክ 500,000 ዶላር ይሆናል። እስኪ ምን ያህል ርቀት እንደምንዘል እንይ። በዚህ አይነትማ 300,000 ብር ነው ወሰድከው። የምር የሚያደርገው አይመስለኝም። 300,000 ዶላር መንገድ ላይ ያለ፣ እናም በሚሊዮን የሚቆጠሩ ሰዎች እያዩ ነው። ካደረግከው እስኪ እኔ 1 2 3 አደረገው። 300,000 ብሩን ታቅፎታል። አደረገው። የስ አድርገዋል። 300,000 ዶላር አድርገዋል። 300,000 ዶላር። እስኪ ቀጣዩን 5 የሞት ወጥመዶች እንደሚያልፍ እናያለን። አድርጓል። በሚገባ አድርጓለሁ። አሁን ጨዋታው እየከበደ ነው የሚመጣው። እስኪ ቀጣዩን የሞት ፍልሚያ እንደሚያልፍ አብረን እንይ። የአይን ጭንብሎችህን አውልቅ። ከኋላ ቅድም ያሸነፍኩ 300,000 ዶላር አለ። ሶስተኛው የሞት ፍልሚያ ምን ይመስላል? ያው እንደተለመደው በእሳት ዙሪያ ይሆናል። አሪፍ ግምት ነው፣ ተቃርበሃል። ወጥመዱን ክፈቱት። እሺ። ሶስተኛው የሞት ወጥመድ በዚህ ግዙፍ ሚሳኤል ወደ ውሃው መተኮስ ነው። እናም ደግሞ ቢጫው ነገር ላይ ካረፍክ ቀድሞውን ያሸነፍከው 300,000 ብር ይዘህ ትሄዳለህ። ነገር ግን በዛኛው የእሳት ክብ ውስጥ ከዘለልክ ተጨማሪ 50,000 ዶላር እጨምርልሃለሁ። ነገር ግን ሁለቱንም ከሳትከው ምንም የምታገኘው ብር አይኖርም። ችግሩ እንዴት ነው በትክክለኛ ቦታ ላይ የምታርፈው ነው። ጠርዙ ሊመታ ይችላል። ምናልባት ደግሞ ኮንክሪቱ ላይም ልትወርቅ ትችላለህ። እኔም እሱ ነበረ ሲገርመኝ የነበረው እንዴት እንደማርፍ። እነዛን 3 ሙከራዎች አምጧቸው። እነዚህ 3 ሰዎች ተጠቅመህ ሚሳይሉ የቱ ጋር እንደሚወረወር ማስተካከል ትችላለህ። እናም ያለ 3 እድል ነው። 3ቱን ተጠቅመህ ቦታውን ካስተካከልክ ቀጣዩ እርምጃ ያንተ ይሆናል ማለት ነው። ይህ የመጀመሪያው ሙከራ ነው። ስለ ሚሳይሉ አንግል ምን ታስባለህ? ትንሽ ከፍ ይበልልኝ። የእሳቱ ክብ ውስጥ ለመዝለል ይመስላል በአንዴው። እሺ ከፍ እያደረጋችሁለት። ትንሽ ከፍ ይበል። ከዚህ በላይ ትንሽ ከፍ ይበል። ድሮ በላስቲክ እንደምንጫወተው አይነት ጨዋታ ነው የሚሆነው። እና ደግሞ በምን ያህል ፐርሰንታይል እንደሚዘልም መምረጥ ይኖርብሃል። 75% ይሆናል። እና ሀሳብህ መሀል ላይ ለማዘለል ነው አይደለ? እሺ ሰዎች እንግዲህ ለነተኩሰው ነው። እሺ ዝግጁ ነህ? ብርቱካናማ።
3 2 1 ተኩሱት። ኦ አድርጎታል። እንዳልከው መሃል ላይ ዘሏል። ቀጣዩ መሞከሪያ ሰውዬ አምጡት። ሰማያዊ ሰውዬ መጥቷል። ብርቱካናማው ሰውዬ ቢጫው ክብ ውስጥ ዘሏል። አንተ ደግሞ በእሳቱ መሃል ላይ ነው መዝለል ያለብህ። ፓወሩን መጨመር እፈልጋለሁ። እሺ። እና ደግሞ ትንሽ ከፍታውንም መጨመር እፈልጋለሁ። እኔ ግምት ሰማያዊው በጣም ርቆ መሄድ ይመስለኛል። እሺ እናደርገው። ተኩሱት። ኦ አልሆነም፣ ስቷል። በቢጫው ክብና በእሳቱ ክብ መካከል ሊዘለለው። አንተ ብትሆን ኖሮ ደግሞ ያው ምንም አታገኝም ነበር። ያው እውነት ነው። ነገር ግን አሁንም አንድ እድል አለ። ቀይ ለባሹ መጥቷል። ይሄ ነው እንግዲህ የመጨረሻ እድልህ። በአሁኑ ማድረግ አለብህ። ትንሽ ፓወሩን 10% ያህል እጨምርበታለሁ። እሺ ቀይ ለባሹ ማድረግ አለብህ። አሁን ብታረገው ነው የሚሻለው። 3 2 1 ተኩሱት። ኦ አደረገው። ዋው በትክክል ቦታው ላይ ነው የዘለለው። አው ለዛው ነው ትንሽ ብዬ ብቻ ፓወሩን የጨመርኩት። 3 2 1 ተኩሱ። $50,000 ያገኛል ወይስ ያለውን ሁሉ ያጣል? ኦ አደረገው። የነበረው 300,000 ላይ 50,000 ብር ጨምሯል። ወደ ቀጣዩ የሞት ፊልም አልፏል። $350,000 አለው አሁን ላይ። ኦ አደረገው። $350,000። ነገር ግን አንዴ ቆይ፣ ፊትህን መሸፈን አለብኝ። ምንድን ነው? ለምን? 4 የሞት ፊልሞች ይቀሩታል። ወደ ቀጣዩ እንሂድ። ኤሪክ እንኳን ወደ ቀጣዩ የሞት ፊልሚያ በሰላም መጣ። እዛ ጋር ቅድም ያሸነፍካቸው $350,000 ብር አለ። እናም ደግሞ የተለያዩ ካርቶኖች አሉ። እናም በመቀጠል ከላይ ትልቅዬ ግዙፍ ክብ ነገር አለ። እናደርግ ያሰብን ይመስላል። በፍጥነት ገንዘቤን ከዛ ውስጥ ማውጣት ይመስለኛል። በትክክል 5 ደቂቃዎች ይኖረዋል። በዚህኛው መንጠቆ ገንዘብህን እየሳብክ ለማውጣት በቻልኩ አቅም እዚህ መኪና ላይ ቆመ የቻልኩን ያህል ገንዘብ ትሰበስባለህ። እናም ያ 5 ደቂቃ ቁጥሩ ካለቀ በላይ ያለው ክብ ትልቁ ነገር በእሳት ይለበለባል። እናም ቤቱ ላይ ይወድቃል ከገንዘብህ ጋር ማለት ነው። ያለንበት መኪና ሳይቀር ነው የሚፈነዳው። እናም መሞታችን ነው። እሺ በቻልኩት አቅም ገንዘቤን ቶሎ ለማውጣት ሞክራለሁ። ይህ በጣም አጓጊ ይመስላል። እናም ከመጀመራችን በፊት $50,000 እንጨምርልሃለን። እናም 400,000 ብር ይሆናል እዛ ጋር የሚሆነው። እናም ሁሉንም አንድ ባንድ ቶሎ ማንሳት ያለብህ ይመስለኛል። እዛ ጋር አንድ የምትሆ ነገር አይኖርም። ሁሉንም ሰብስቤ ያወጣችኋለሁ። በእውነቱ በጣም ነው የሚደብረኝ አንድ ብቻ ይዘህ ከወጣ። በጭራሽ ሁሉንም ለማውጣት ሞክራለሁ። ለቤተሰቦችም ጭምር ስለው ይሄንን የማደርገው። እናም ታሳካዋለህ፣ አይዞህ። እናም ሰዓቱ ካለቀ በኋላ ያ ትልቅ ይሁ ነገር እናም ከሰረ በጣም እሳት ማቀጣጠሎች ስላሉ በፍጥነት እዚህ ውስጥ ገብተን መደበቅ ይኖርብናል። ምክንያቱም ያው ሊገለን ይችላል። እዚህ መሞት እንኳን አልፈልግም፣ ግን ለሴፍቱ ያክል ነው። $400,000 ፊት ለፊት አለ እና አሁን እሳቱን አቀጣጥሉት ብለህ ጩህ። ለምን ጩህ አልኩ? እሳቱን አቀጣጥሉት። 3 2 1 እሳቱን አስጀምሩት። ለመጀመሪያ ውርወራ እሺ፣ አንድ ቦርሳ አግኝቷል። በመጀመሪያ ሙከራ አንድ ቦርሳ አግኝቷል። ትንሽ ከበድ ይላል። በደንብ ጎትተው ተመልከቱት። እሳት ሲንጠባጠብ እያየህ ተው እባክህ፣ እንደዛ እንዳታረግ። አያችሁ፣ አንድ እንዲህ ስታረቁት አንድ ቦርሳ አግኝተናል። ተወጧል። አይዞ ቶሎ በል። ያክቡ ነገር ግን በጣም የተቀጣጠለ ነው። 3 ሻንጣዎች 3 አግኝተሃል። እነዛ ካርቶኖች እሳቱን ሊያባብሱ ይችላል ከወረደ እና እናም ትንሽ ፈርቻለሁ። በል እንጂ ኤሪክ፣ ሂድበት ኤሪክ፣ ጎበዝ። 3 ደቂቃ ቀርቷል። አይዞ። እየሳት ይገኛል። ልክ ሰዓቱ 0 እንዳለ መኪናው መንቀሳቀስ ይጀምራል። እናም እሳት አደጋዎች መጥቶ እሳቱን ያጠፉታል። አንድ አግኝቻለሁ። አንድ አግኝቷል። እናም 200,000 ብር ሰብስቧል ሰውዬ። እናም ሌላ 200,000 ብር ይቀሯል ውስጥ። እናም አሁን እየሳተ ነው። ገመዱ ተቀርቅሮበታል፣ ተቀርቅሯል። ችግር የለውም አታስብ። እዚህ ጋር ሌላ መሳሪያ ያለ፣ በዚህ ተጠቀም። ሰዓት እየባከነ ነው። ቶሎ በል ካልሆነ ያው ገንዘብን መቃጠሉ ነው። ተው እንደዛ አትበል፣ ለዛ አታውራ።
ኦ የፈጣሪ አለ። ኦ ኤሪክ በጣም በጣም እየደበረኝ ነው። ቶሎ እባክህ አድርገው። ኦ በድጋሚ ሳትኩት። ኦ አሁን አንድ አግኝቷል። 2 ደቂቃ ቀርቶታል ያ እሳት ሊወድቅ። ካሜራማን ከኋላ መሆን እርግጠኛ አሁን እንዴ ድጋሚ ተቀረቀረብህ። $150,000 ይቀረዋል አሁን መሳቀር። እናም ደግሞ እየቀረው 1 ደቂቃ ብቻ ነው። ሰዓቱ እየሄደ ነው። እናም ማገዝ አለብኝ ይመስለኛል። ላግዝ መሰለኝ። የፈጣሪ ያለ አሁንም እየሳትኩት ነው። በርታ ጂሚ አይዞ። ይህ በጣም ከባድ ነው። 30 ሰከንድ ቀርቶናል። ሊፈነዳ ነው። ከኋላ መሆን ይኖርብናል። አንድ አግኝቻለሁ። ቶሎ በሉ መሄድ ይኖርባችኋል። 13 ሰከንድ ቀርቶናል። 10 ሰከንድ። አዎ መሄድ ይኖርብናል። አሁን ነው መሄድ ይኖርብናል። ግባ ቶሎ በል ግባ። ዝጋው በሩን ዝጋው ጂሚ ዝጋው። እዛ ጋር እንደምታዩት በሚያሳዝን ሁኔታ $100,000 አጥተናል። ነገር ግን አልፏል። ወደ ቀጣዩ የሞት ፍልሚያ እንሂድ። ኤሪክ በአሁኑ $100,000 ስላጣ በቀጣይ አሪፍ ነገር አዘጋጅተንለታል። ሁሉም ወደ ተጀመረበት ቤት እንኳን እንዳመጣ ኤሪክ። ይሄ በቪዲዮ መጀመሪያ ላይ $250,000 ያጣበት ክፍል ነው። ለምንድን ነው ወደዚህ ክፍል የተመለሰ ነው? ይህን ክፍል በጣም ነው የምጠላው። ክፍሉን በእሳት አንድዱት። ተዋ ሰውየው። አሁን ክፍሉ በእሳት የተቃጠለ ነው። እናም ገንዘቡን ቶሎ ከዚህ ካላወጣ መቃጠሉ ነው። ግን ያው የኔን አዲሱን ቸኮሌት ቀምሰ ከተመቸ ልፈታ እችላለሁ። አሁን እናደርገው ለቀመሰው እስኪ። ያው እያስቀመስ ነው። ምን ይመስላል? በጣም አሪፍ ነው። እስኪ ድጋሚ ቅመሰው። ቤቱ እየነደደ ነው። ሁሉም በጣም አሪፍ ናቸው፣ ጣፋጭ ናቸው። አንድ ተጨማሪ ነገር ይቀራል። ስለዚህኛው ቸኮሌት ምን ታስባለህ? እሱም በጣም አሪፍ ነው። እዚህ በጣም ሞቃት እየሆነ ነው። በቃ እንፍተው። በሉ ገንዘቡን በማውጣት እናግዘው። በሉ አውጡት። ቸኮሌቱም እንዳይቃጠል ውጡት። በቃ ጨርሰናል። ልትሞት ነው። አረ ውጣ ሰውየው። ሌላ የሞት ወጥመድ አልፏል። እናም $300,000 ደርሰሃል። ቺርስ ለሁላቸው። ይህንማ ማክበር አለብን። ቀጣዩ ፊልም ላይ ግን ብዙ ገንዘብ መታጣ ይመስለኛል። ተዋ ሰውየው እንደዚህ ያዝበል። ይሄኛው የሞት ፍልሚያ እንደተመቻችሁ እርግጠኛ ነኝ። ወደ ቀጣዩ የሞት ፍልሚያ እንሂድ። እንኳን ወደ 6ኛው የሞት ፍልሚያ ወደ መጣችሁ። እሳቱን አንድዱት። ሰውየው እንደገና እሳት። ይሄኛውን የሞት ፍልሚያ ግን የምታደርገው ብቻህን አይደለም፣ ከምርጡ ጓደኛ ጋር ነው። ይሄ ጓደኛዬ እንዴት ነህ? በእናትህ ደህና? አንተና ምርጡ ጓደኛ ይሄኛውን የሞት ፍልሚያ አብራችሁ ታደርጋላችሁ። እኔ ግን ያው ላይ ወጥቼ መመሪያው ልንገራችሁ። 6ኛው የሞት ፍልሚያ ላይ ኤሪክ እና ምርጡ ጓደኛው አንድ ላይ ይታሰራሉ። እሰሯቸው። አረ ሰውየው ሁሌ መታሰር። ይሄ ነገር ግን በጣም አጭር ነው። በጣም አጭር ነው። ኤሪክ እና ጓደኛውን አንድ ላይ ታስረዋል። ኤሪክ እና ጓደኛው አንድ ላይ በመንቀሳቀስ 54 ጫማ የሚረዝም ፎቅ ላይ በግራና በቀኝ ያሉትን ገንዘብ ይሰበስባሉ። እናም መጨረሻ ላይ ደግሞ ተጨማሪ $50,000 አስቀምጬላችኋለሁ። አንድ ቦርሳ ቢቀርና ወይ ደግሞ ቢወድቅባችሁ እንዳለ ገንዘባችሁን የምታጡት ነው የሚሆነው። እናም የመጨረሻው ነገር ደግሞ ከሁለት አንዳችሁ ብትወርቁ ቪዲዮ ያልቃል። ምንም አይነት ገንዘብ አታገኙም ማለት ነው። በስተመጨረሻ የምትሉት ነገር አላችሁ? በጣም ወዳለው ጓደኛዬ፣ እኔም በጣም ነው የምወደው።